ሰላም ጤና ይስጥልን ተመልካቾቻችን እንደምናውላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ከፋኖ ጋር በተያያዘ አዳዲስ መረጃዎች ካሉ ልታካፍለን ትችላለህ። በስልጠና ረገድ የሚካሄደው እንቅስቃሴ ግን እጅግ አስገራሚ ነው። በአማራ ፋኖ የተለያዩ ቀጠናዎች እየተደረጉ ያሉ ስልጠናዎች በምረቃ ፕሮግራም ላይ እንደተከታተልነው ከሆነ ግዙፍ ሰራዊት እየተገነባ ይገኛል። ምናልባት የአማራ ትግል ላይመለስ ወደፊት በፍጥነት እየገሰገሰ ነው። አመሰግናለሁ መሳይ። እንግዲህ ወደኋላ አብይ አህመድም አምባሳደር ጀነራል ባጫ ደበሌም ስለተናገሩት ጉዳይ በሰፊው የምንመለስበት ይሆናል። ከፋኖ መንደር ካሉት ነባራዊ ሁኔታዎች ግን ለአድማጭ ተመልካቾቻችን መረጃ ለማጋራት ያክል በተለያዩ ቦታዎች አሁንም መደበኛ ባይባልም የደፈጣ ውጊያዎች፣ ሽምቅ ውጊያዎች ተጠናክረው ቀጥለዋል። እንግዲህ በዛሬው ዕለት እንኳን በደቡብ ጎንደር ቀጠና ስማዳ ተብሎ በሚጠራው አካባቢ ከፍተኛ ውጊያ ተካሂዷል። በዚህ ውጊያም ከ15 በላይ የአገዛዙ የመከላከያ ሰራዊት እንደተደመሰሰ ነው መረጃ የደረሰን። በትናንትናው ዕለትም እንደዚህ በተመሳሳይ በሸዋ ቀጠና የፋኖ ኃይሎችን ከበባ ፈጽማለሁ በሚል እንቅስቃሴ ያደረገው የአገዛዙ ሰራዊት በደፈጣ ጥቃት እንደዚሁ ከፍተኛ ኪሳራ እንደደረሰበት ተሰምቷል። ከዛ በተጨማሪ በወሎ ቤት አማራ ቀጠና ሜዲክ ህዝብን እንቀሳቀስበት በተለይ ላስታ ወረዳ በመቄት ወረዳ እና ሌሎች አካባቢዎች ከፍተኛ እንቅስቃሴ በሚያደርግበት ነባራዊ ሁኔታ ተከታታይ የሆነ ጥቃት በሜዲክዝ 303ኛ ኮር ክፍለ ጦሮች ተከታታይ የሆነ ጥቃት እየደረሰበት እንዳለ ከሚወጡት መረጃዎች መረዳት ችለናል። እንደዚሁ ጎጃም ቀጠና ቴዎድሮስ ዝም በተመሳሳይ ከፍተኛ የሆነ የደፈጣ ጥቃትና ሌሎች እንቅስቃሴዎችን እያደረገ አሁንም በተለይ ከመደበኛው ይልቅ አገዛዙ ያቀደው እንዳያሳካ የመምታት ስራዎች ተጠናክረው መቀጠላቸውን ከሚወጡት መረጃዎች መረዳት ችለናል። ከዛ ባለፈ ግን አሁን በተለይ የፋኖ ኃይል ተጠባቂ የሚባል ዘመቻ ከፋኖ መንደር ይጠበቃል። ለዚህ ተጠባቂ ዘመቻ ህዝባዊ ውይይቶች፣ የስልጠና እንቅስቃሴዎች በተለይ የፖለቲካ መኮንኖች ከዚህ በፊት በተለያዩ በየዞቹ ባሉት የፖለቲካ መኮንኖች በሰለጠኑት እነዚህ በሰለጠኑ አሰልጣኞች የማሰልጠን አሁናዊ የአብይ አህመድ አገዛዝ እንቅስቃሴ ምን ይመስላል? ከዛ በተጨማሪ የአማራ ህዝብ አሁናዊ ሁኔታው ምንድን ነው? በቀጣይ ምን አይነት አዳዲስ ነገሮች ሊፈጠሩ ይችላሉ? ከዚህ አኳያ የአማራ ፖለቲካ በምን አይነት መልኩ እንቅስቃሴ ሊያደርግ ይገባል የሚለውን ምክንያቱም እንግዲህ አዳዲስ ጦርነቶች፣ አዳዲስ ግንባሮች እየፈነዱ ያለበት ሁኔታ አለ። በእነዚህ ሂደቶች ውስጥ የአማራ ህዝብ እንደ ህዝብ ምን አይነት ሚና ሊወጣ ይገባል? ከዛ በተጨማሪ አገዛዙ ከፍተኛ የሆነ ፕሮፓጋንዳ በሰፊው እየሰራ ይገኛል። በተለይ ወልቃይትን እና ሌሎች አካባቢዎች እንደዚህ የወሰንና የማንነት በተለይም ደግሞ የአማራ ህዝብ ቀይ መስመር ተብሎ የሚጠሩትን የፋኖ ኃይሎች ያሳልፈው ሰጥተዋል በሚል ከፍተኛ ፕሮፓጋንዳ አገዛዙ እንደሚሰራ ይታወቃል በመደበኛ ሚዲያው። ከዛም አልፎ ራሱ አብይ አህመድ በአማራ ሚዲያ ኮርፖሬሽን ቀርቦ ተናግሯል። ያ ቴሌቪዥን እንግዲህ በአማራ ህዝብ የተቋቋመ በአማራ ህዝብ ግብር የሚተዳደር እንደሆነ ይታወቃል። ይህ ነገር ግን ተጨባጭ እውነት እንደሌለው ለማህበረሰቡ በተለያዩ በእድሮች፣ በቤተክርስቲያናቶች፣ በመስጊዶች እንዲሁም ደግሞ ህዝብ በሚገኝባቸው የገበያ ቦታዎች ጭምር ወደ ህዝብ በማውረድ እንደዚህ አይነት ነገር ፋኖ እንደማይሰራ ከዛ በተጨባጭ ደግሞ ይሄ የአብይ አህመድ ፕሮፓጋንዳ እንደሆነ በሰፊው የመስራት የማሳመን ስራ እየሰሩ ይገኛሉ። ከዛ በተጨማሪ ዋና ዋና መሪዎች በሚገኙበት እየተገኙበት ባለበት ነባራዊ ሁኔታም እንግዲህ በትናንትናው ዕለት አንከር ሚዲያ ይፋ ያደረገው ምስል ማስረጃ አለ። የአፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ በተገኘበት ቴዎድሮስ ያስመረቃቸውን ፋኖች አሁናዊ የአማራ ህዝብ ነባራዊ ሁኔታ ምን ይመስላል፣ በቀጣይ ወደፊት እንዴት እንራመዳለን የሚሉት ሀሳቦች በሰፊው የተወያዩበት ነው። ትናንት በጥቂት ክላሽ ተጀምሮ ዛሬ ግን በዲሽቃና በበርካታ ነገሮች ታይተዋል። አሁን ዛሬ በተመረቃችሁት ፋኖች ደግሞ ነገ መካናይዝድ ቤም ሌሎች መሳሪያዎችን ታጥቃችሁ እንደምናያችሁ በእርግጠኝነት መናገር ይቻላል። ትናንት ይህን ትግል ስንጀምር በጥቂት ክላሾች እብዶች ናቸው እነዚህ ያሉን ነገር ነበር። ስለዚህ አሁን ያለንበትን ቁመና እየተረዳችሁ ነው፣ ራሳችሁ እንደዚህ ያዘጋጁ የሚል አብዛኛውን በሚባል ደረጃ በተለይ ሰራዊቱን የማብቃት ህዝቡን የማንቃት ህዝቡን የማደራጀት እና አሁን ያለንበት ነባራዊ ሁኔታ ለህዝቡ የማስረዳት ስራ በፋኖች መንደር በከፍተኛ ሁኔታ እየተሰራ ነው ያለው። ከባድ የሚባል ውጊያ የለም። ዝግጅት በሚመስል መልኩ እንቅስቃሴ እያደረጉ እንደሆነ ነው መረዳት የቻልኩት። ዝርዝር መረጃዎችም እየመጡልን አይደለም። ዝርዝር መረጃ ማለት የውጊያ መረጃዎች ግን የአደረጃጀት ስራዎች ያልበቁ ሪሸፍን የሚያስፈልጋቸውን አደረጃጀቶች እየሰሩ ነው።
ከዛ በተጨማሪ መሳይ ፋኖ ሁለት መዋቅሮች ነበር ከዚህ በፊት የነበሩት ፖለቲካዊ መዋቅርና ወታደራዊ መዋቅር የሚባል። አሁን ግን አዳዲስ ቀጠናዎችን ነፃ እያወጡ ወደፊት በሚንቀሳቀሱበት ጊዜ ጊዜያዊ አስተዳደሮች የሚያስፈልጉበት ሁኔታ አለ። እነዛ ጊዜያዊ አስተዳደሮችን የማዋቀርና ጊዜያዊ መንግስት ልዩ መንግስት በሚባል ደረጃ ስራዎችን እየሰሩ እንዳሉ መረዳት ችለናል። በዚህ ሂደትም በተለይ ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የላስታ ወረዳ ክላስተር ካሉት መካከል አንደኛው መቄት ወረዳ ነው። በዚህ በመቄት ወረዳም እንደዚሁ አዳዲስ አመራሮችን የመሰየም በላስታ ወረዳ አዳዲስ አመራሮችን የመሰየም ስራዎች መሰራታቸው መረዳት ችለናል። እንደዚህ አይነት ስራዎች አሁንም ተጠናክረው እንደሚቀጥሉ ከሚመጡት መረጃዎች መረዳት ችለናል። ፋኖ ግን አሁን በጥሩ ቁመና ላይ በተለይ የአብይ አህመድን ፕሮፓጋንዳ ከሚዲያ ባለፈ መሬት ላይ በማውረድ ትክክል አለመሆኑን የማስረዳት ስራ በሰፊ እየሰሩ እንዳለ መረዳት ይችላል። ሙልጌታ በህወሓትና በብልጽግና መሀል የተፈጠረውና ባለፈው ቅዳሜ ለተወሰኑ ሰዓታት ተካሂዶ ጋብ ያለው ውጊያ በአሁኑ ሰዓት በምን ደረጃ ላይ ይገኛል? እንግዲህ ለአንከር ሚዲያ በደረሰ መረጃ መሰረት የጦር ኃይሎች ሆስፒታል በቁስለኞች መጨናነቁን እንደዚሁ ገልጸናል። ያ ቁስለኛ በአብዛኛው ሸረሪና በተባለ አካባቢ ከተደረገ ውጊያ ጋር የተያዘ እንደሆነ የተወሰኑም እንደዚሁ ከአማራ ክልል ከፋኖች ጋር በተደረገ ውጊያ የቆሰሉ የአብይ አህመድ ወታደሮች በጦር ኃይሎች ሆስፒታል ክፍሎች ጠበው ኮሪደሮች ሞልተው አውላላ ሜዳ ላይ ጭምር ሕክምና እየተደረገ ያለበት ሁኔታ እንዳለ ነው የሰማነውና እነዚህ ክስተቶች የሚያሳዩት አብይ አህመድ ውጊያውን ወደፊት ይቀጥላል አይቀጥልም ለሚለው በደንብ ራሱን እንዲፈትሽ ያደረገ እንደሆነ እናምናለን። ለማንኛውም ውጊያው ቆሟል ወይስ ሌላ ዝግጅት እየተደረገ ነው ያለው? በተለያዩ ቀጠናዎች በቀጣይ ሊኖር እንደሚችል ይገመታል። አሁን አብይ አህመድ የለኮሰው ነው፣ ለኩሶ ግን ወደፊት መቀጠል አልቻለም። በአሁን ሰዓት በአካባቢው ፍጥጫ እንጂ ውጊያ እንደሌለ ነው የምንሰማው። እንግዲህ በዚህ በወልቃይት በተለይ ሸረሪና በረከት በሚባሉት ቦታዎች የተደረገው ውጊያ ሙሉ በሙሉ በሚባል ደረጃ ቁሟን ባለኝ መረጃ መሰረት ነገር ግን ከሁለቱም ወገኖች ከህወሓት ወገንም ከፌዴራል መንግስቱም ወገን የተለያዩ ስራዎች እየተሰሩ እንዳለ ሰምተናል። እንግዲህ በዛ ውጊያ ውስጥ የተካሄደው የከባድ መሳሪያ ውጊያ ነው። በነገራችን ላይ ጀነራል ይልማ መርዳሳ ሳይቀር ሱ-23 እያበረረ ሄዶ በዚህ ውጊያ እንደተሳተፈ ነው ዝርዝር መረጃዎች እየወጡ ያሉት። ከዛ በተጨማሪ ግን በዚህ ውጊያ የተማረኩ የህወሓት የሰራዊት አባላት ወይም ደግሞ ቲዲኤፍ የሚባለው የሰራዊት አባላት እንዳሉ ሰምተናል። ከዛ በተጨማሪ ህወሓትም የማረካቸው የብልጽግና መከላከያ ሰራዊት አባላት እንዳሉ ተሰምቷል። ነገር ግን ከብልጽግና መንደር ምንድነው እየተደረገ ያለው? በተለይ ዶክመንታሪ የመስራት ወልቃይትን ወረራ ክፈቱ በሚል ታዘን የመጣ ነው። በዚህ ሂደትም የፋኖ አመራሮቹም ሌሎቹም ጭምር ኃላፊነት ሰጥተውናል፣ ሚሽን ሰጥተውናል የሚል የአማራውን ኃይል የመበታተንና በእንደዚህ አይነት ፕሮጀክት የተሳተፉ እንዳሉ ሰምተናል። የህወሓት ኃይሎች በዛሬው ዕለት መደበኛ ስብሰባ አድርገዋል። ህወሓት ራሱ እንደ ድርጅት ማለት ነው። በዛሬው ዕለት ካደረጉት ጉዳዮች መካከል በተለይ የሐራ መሬት የተመሰረተው የሰላም ኃይል የሚባለው በነጌታቸው ረዳ በነጻድቃን ገብረትንሳኤ የሚመራው ሲፈልግ ወደ ቤቱ ሲፈልግ ደግሞ ወደ ትግል መግባት የሚችልበትና ለዛም በራሳቸው በጀት በራሳቸው ሎጂስቲክ እንዲገቡ ጥሪ ተደርጎላቸዋል። ከዛ በተጨማሪ ከፍተኛ የሆነ በሚባል ደረጃ በህወሓት በኩል ዝግጅት አለ። አብይ አህመድም በከፍተኛ ሁኔታ የተዘጋጀ ነው። ከዱባይ የመጡለትን ወደ 11 የሚጠጉ ድሮኖችን በሙሉ አቅም ወደ ስራ ለማስገባት ከፍተኛ እንቅስቃሴ እያደረገ ነው። ከዛ በተጨማሪ ደግሞ ግራ ካሷ አለማጣን ተብሎ የሚጠሩት አካባቢዎች ላይ ከፍተኛ የሆነ ኃይል አስጠግቷል። በአበርገሌም በኩል እንደዚሁ በተለይ 13ኛ ዕዝ የሚባለውን ላሊበላ ከተማ የነበረውን አንቀሳቅሷል። በዚህኛው በኩል በሚሌ ግንባር ሊመጡ ይችላሉ የሚል ስጋት ስላለ የኦሮሚያ ሚኒሻን እና የኦሮሞ ልዩ ኃይል ገዳ ኮማንዶ የሚባለውን ጭምር የማሰለፍ በተለይ ይህን ባለፈውም በሰፊቱ አይተንበታል። የኦሮሚያ ክልል ፖሊስ ኮሚሽነር ድሪባ መኮንን በዋነኝነት እንዲመራውና እንዲያስተባብር ታዟል። እንደዚህ አይነት ሁኔታዎች ናቸው ያሉት። አሁንም ግን ከፍተኛ የሆነ ዝግጅት በሁለቱም ኃይሎች በኩል አለ። አብይ አህመድ እየጠበቀ ያለው እነዚህ 11 ድሮኖች ከዱባይ የመጡት በሙሉ አቅማቸው ወደ ኦፕሬሽን እስከሚገቡ ድረስ ነው እየጠበቀ ያለው። ወደ 6 የሚጠጋ ድሮን ነው አሁን አክቲቪሊ እየሰራ ያለው። ምክንያቱም በተደጋጋሚ የተለያዩ ቦታዎች በሚያደርገው ኦፕሬሽን በርካታ ድሮን እንደወደመበት ይታወቃል፣ በተለይ ከሱዳን ጦርነት ጋር በተያያዘ። ስለዚህ አሁን ባሉኝ ድሮኖች በርካታ ቦታዎች ላይ ግንባር ቢከፈትብኝ ሊሸፍነው አልችልም። ስለዚህ እነዚህ ከዱባይ የመጡት ወይም ደግሞ ከአረብ ኤምሬት የመጡት ድሮኖች በሙሉ አቅማቸው ወደ ስራ እስከሚገቡ ድረስ በተለያዩ ቦታዎች ትንኮሳ እያደረኩ ቆያለሁ እንጂ በሙሉ አቅሜ አልዋጋም የሚል
ግምገማ ያለው ይመስላል። ነገር ግን በህዋትም በኩል ከፍተኛ ዝግጅት አለ፣ በብልጽግናም በኩል ከፍተኛ ዝግጅት አለ። ሙሉጌታ በጣም አመሰግናለሁ። እንግዲህ ወደ ሌሎች መረጃዎች እንሄዳለን። ቀደም ሲል በመግቢያ ላይ ያሰማሁት የባጫ ደበሌ ቃለ መጠይቅን የተመለከተ ነው። ቢቢሲ ሙሉን በቅርቡ ሊያስተላልፍ እንደሚችል ነው በማስታወቂያው የገለጸው። በማስታወቂያ ላይ የሰማናቸው ግን አንዳንድ ነገሮች መነጋገሪያ ሆነው ነው ያሉት። ድጋሚ እንስማው። ባጫ ደበሌ እንግዲህ ብዙዎች ብዙ ብለውለታል። አሁን በህይወት የሌለው ጋዜጠኛና ደራሲ ተስፋዬ ገብረአብ በጋዜጠኛው ማስታወሻ ላይ ስለ ባጫ ደበሌ የተናገረውን ሁሌ ማስታወሰው ነው። ባጫ ደበሌ ያው ከኪነት ቡድን ነው በአንድ ጊዜ ጀነራል የሆነውና ዋናነት ውስጡ ነፍሱ ጥሪ የምታደርግለት ለውዝዋዜና ለዳንሰኝነት እንጂ እንደዚህ የፖለቲካ ጉዳዮች ላይ ጠንከር ያሉ የፖለቲካ ሀሳቦች ላይ ብዙም አይደለም የሚል አስተያየት ይሰጡበታል። ጌታቸው ረዳ ስለሱ ብዙ ብሏል። ኪነተኛ ነው፣ እሱ ዳንሰኛ ነው፣ ጫካ እያለ የተናገረውን አስታውሳለሁ። ለማንኛውም ባጫ ደበሌ እንደ ልቡ ነው። አብይ አህመድ ይለቋል እንደፈለገ እንዲናገርም። ልክ እንደ ሽመልስ አብዲሳ ባጫ ደበሌንም የፈለግከው ተናገር የሚልበት ሁኔታ እንዳለ ነው። ብዙ ቃለ መጠይቆችን አስገራሚ ነገሮችን ሲያነሳ እንደነበረ የምናስታውሰው ነው። መስመር በመስመር እያንዳንዱን እንመልከተው። 3-4 ነገሮችን ልናነሳለት እንችላለን። ሙሉ ቃለ መጠይቅ ሲቀርብ ደግሞ ከእንደገና ዳግም እንወያያለን። የአብይ አህመድ ቤት እንዴት እየተናወጠ እንዳለ፣ የአብይ አህመድ ፍርሃት በምን ያህል ሽቅብ እንደወጣ የምናይበት ቃለ መጠይቅ ነው። እውነት ለመናገር ይህንን እንዴት አድርገው የብልጽግና ሰዎች እንደፈቀዱለት ለባጫ ደበሌ አላውቅም። ለማንኛውም 4 ኪሎ ክፍት እንኳን ቢሆን መተው ምንም ሊያደርጉ አይችሉም። ፋኖም በላቸው ኦላንም በለው ምንም ሊያደርጉ አይችሉም ነው። እንግዲህ አብይ አህመድም ገብቶ እኮ ሀገር እየመራው ነው ብሏል። እንኳን አይደለም እነሱ የህዝብ ዓላማ ያነገቡ በተለያየ ፖለቲካዊ ተልኮች የታነጹ ኃይሎች ይቅርና አብይ አህመድ ግራ የገባው መደመር የሚል የእብድ ፖለቲካ ይዞ የመጣ ሰው እንኳን ቤተ መንግስት ገብቶ ይኸው 8 ዓመት ቆይቷል። ምን ለማለት ፈልጎ ነው? በጣም አስቄ ነው። እንግዲህ እንደ ትናንቱ ባጫ ደበሌ ገባ በቀሌ የሚባል ተረክ የሚሰራለት የለም። ስለዚህ ባጫ ደበሌ ኬንያ ላይ ሆኖ ኬንያ በሚገኘው የቢቢሲ አማርኛ ጋር ያደረገው ቃለ መጠይቅ ለማስታወቂያ ወይም ደግሞ ሰዎች እንዲከታተሉት በሚል ተቀንጭቦ የወጣ ሾርት ወይም ደግሞ ማስታወቂያ ልንለው እንችላለን። በዚህ 1 ደቂቃ ባልሞላ ንግግሩ እንኳን በርካታ ጉዳይ ላይ የቀባጠረው ሙሉ የሚለቀቅ ከሆነ እንግዲህ እንደዚህ እየዘላበደ በትክክለኛ ቋንቋ መጠራት ስላለበት ነው። እንደዚህ እየዘላበደ ቃለ መጠይቅ ከተለቀቀ መቼም አስቸጋሪ ነው የሚሆነው። ነገር ግን ኢንተርናሽናል ሚዲያ ጋር ነው ያደረገው። ስለዚህ ይሰረዝን የሚል ፋና አይደለም ኢቲቪ አይደለም እና አይሰረዙም ሙሉ እናዳምጠው ይሆናል። ነገር ግን አገዛዙ በምን አይነት ቁመና ላይ እንዳለ በተጨባጭ ያሳየ የአገዛዙ ሰዎች የሚይዙትን የሚጨብጡትን አጥተው ያገኙትን ግድግዳ ሁሉ ጥፍራቸው እየዋጠጡ እንዳለ በተጨባጭ የተረዳንበት ቃለ መጠይቅ እንደሆነ በግልጽ ማስቀመጥ ያስፈልጋል። 4 ኪሎ ሰው የለም ቢባሉ እንኳን ፋኖ መጥቶ አይይዝም። 4 ኪሎ ሰው የለም ቢባሉ እንኳን ፋኖና ኦላ መጥተው አይይዙም። እንደዚህ አይነት ሐሳቦችን ነው ሲናገር የነበረው። የአፋብን መሪ አርበኛ ዘመነ ካሴንም ጭምር ስም እየጠራ ትግሉን ለማጠልሸት ለማናናቅ ከፍተኛ ጥረት አድርጓል። እንግዲህ ባጫ ብዙ ስም ነው ያለው። ስለዚህ ባጫ የተለያየ ተዋናይ ቢሆን የሚያዋጣ ይመስለኛል። በግልጽም እንደተቀመጠው ቅድም አንተ እንዳነሳው ጋዜጠኛውን ስም ጠቅሰህ ተዋናይ፣ ዳንሰኛም እስክስተኛ ቢሆን የሚያምርበት ነገር ግን አሁን ካለበት አኳያ ደግሞ የተለያዩ መድረኮች ሲጠራም እንግዲህ በተለያዩ ኤምባሲዎች አይተናል እስክታይ ወረደና ነገር ግን አገዛዙ መጠቀም ሲፈልግ ደግሞ በተለያዩ ሚዲያዎች ይጠቀማል። የአብይ አህመድ ቁርጠኛ ታማኞች ከሚባሉት መካከል ወይም ደግሞ አገዛዙ እስከ መጨረሻው እስትንፋስ ድረስ በፕሮፓጋንዳ ያግዛሉ ከሚባሉ ሰዎች መካከል አንደኛው ባጫ ደበሌ ነው። ለዛም ነው በቢቢሲ አማርኛ ወጥቶ አጠቃላይ ሐሳብና አስተያየት እንዲሰጥ ገለጻ እንዲደረግ ፍቃድ የተሰጠውና የጀነራል ባጫ ደበሌን የሽንፈትና የድንጋጤ ወሬ ልንለው እንችላለን። የሽንፈት የድንጋጤ ወሬ ይሄን በግልጽ ለማስቀመጥ መጨራረስ ካልሆነ ውጤቱ ማንም አሸናፊ ተሸናፊ አይኖርም። ገንዘብ ከፈለጉ ተራድረው ገንዘብ ይሰጣቸው። 4 ኪሎ ክፍት ነው ብንላቸው አይመጡም። ይሄ ባይዘ በጣም እርስ በርሱ የተጣበሰ ነው። ይሄ በ50 ሰከንድ የተወራ ወሬ ነው። አንደኛ 4 ኪሎ ክፍት ነው ብንላቸው አይመጡም ካለ
ማን ከማን ነው የሚጨራረሰው? እነዚህ ሰዎች አይመጡም፣ ተስፋ የላቸውም፣ የሞቱ ናቸው፣ የወደቁ ናቸው እያለ ነው እንግዲህ። ተስፋ የላቸውም፣ 4 ኪሎ መምጣት አይችሉም። ክፍት ቢሆን እንኳን እኛ የምንለቀው ንግግር አያስፈልግም። በቃ ተስፋ ከሌላቸው የላቸውም። ቀጥሎ ይመጣና ምን ይላል? ውጤቱ አደገኛ ስለሚሆን መጨራረስ ነው የሚሆነው፣ ማንም አሸናፊ ተሸናፊ የለም ይላል። የሚመጡት ሰዎች ደግሞ ግልጽ ተናግሮታል። የፋኖ ኃይሎች፣ የሆላ ኃይሎች፣ ሌሎች ኃይሎች እንደሆነ በግልጽ አስቀምጧል።